አንድ ሰይጣን ከወጣ ሚውት አደርገዋል። ከዳዊት ሞላልኝ ጀምሮ እስከዚህ አጭበርባሪ ጴንጤ ተሰብስቦ እስራኤል ዳንሳ ምናምን ዴንሳ የሚባሉ ይሄ ወራዳ ኢትዮጵያ ይዘው እንደዚህ የሚያታልሉ ስማቸው እኮ ራሱ ፓስተር ነው። አያችሁ ፓስተር ታግባ ንሳግባ ልጸልልኝ እንጂ ስጥ አናና አልሰጥም እንጂ አንድ ሰይጣን አታወጣም ከኔ ላይ ቅዠት ሐምሌባ ዳዊት ሞላልኝ ጥራ፣ እዩ ጩፋን ጥራ፣ እስራኤል ዳንሳ የሚባል ደንቆሮ ጥራ። እስኪ ይምጡና እኔ ላይ አንድ ሰይጣን ከወጣ እኔ ጴንጤ እሆናለሁ። ፓራራ ማራ ሻካራ ይላል። የት አለ አንድ ጴንጤ? ጴንጤ ውሸት። እስቲ አብይ አህመድን ጥራ፣ ጴንጤ ነው። ኃይለማርያም ደሳለኝ ጥራ፣ አለባ ጴንጤ። ውሸት ነው ጴንጤነት። አስረግጬ ነው የምነግርህ። ይምጡ ጠቅላላ አንድ ማውጣት አይችሉም። ይሄው የለማ ይሄው መቃጀት እኮ አንድ ሰዓት ተሰማ ማጥተማ ወንጌል ስበክ፣ ወንጌል ስበክ፣ ባክ ወንጌል ስበክ። ለዚህ ነው አማራ ወደ ስልጣን እየመጣ ስለሆነ ነው። ፖለቲከኛ ነኝ ቂጥን ወግቼ ነው ማባረር። ማይ ፍሬንድ አማራ ይመጣል። እናንተ ጴንጤዎች ጠቅላላ የመንግስት ስልጣን ይዛችሁ አማራን ነው የምትታገሉት። አንተ ጴንጤ ነህ አይደለም? አንተ ፖለቲከኛ ነህ። ፖለቲከኛ ነህ። እየመጣው የለንም ግን ንሳግባ ፓርላማ ማስወጣ ባፈሙዝ ነው። ንሳግባ ውሸት ንሳግባ የእግዚአብሔር መንግስት አይወርስም ተብሎ ተጽፏል። ንሳግባ $1 ማውረድ ያልቻለ ኢየሱስ እየመጣ ነው። ኢየሱስ እየመጣ ነው። ሞታ እየመጣ ነው። በጀልባ ነው ይመጣ። በክብር ይመጣል። በመላእክት ታጅቦ ይመጣል ኢየሱስ። ንሳግባ ተመለስ። ኢየሱስ ይተኩሳል። አንተ የምታምነው ኢየሱስ እስኪ አሁን የምታምነው ኢየሱስ ዝጋ። አንተ የምታምነው ኢየሱስ ራሱ ኢየሱስ እስኪ አንድ መልአክ ልኮ ቦምብ ይጣል ነው ቤት ላይ። ውሸት ነው። አስረግጬ ነው የምነግርህ። እዚህ 3 ቀን ውስጥ ታለ ራሴን 3 ቀን ውስጥ ታለ ውሸት ነው። ይሄው አካውንቴን አውጥቻለሁ። $1 ይሄ ሌባ ቢያመጣ እኔ አካውንት ላይ ቴክስት ከመጣ ፓስተር ሆናለሁ። ይሄው አንድ አካውንት እዚህ ነብይ አይደለም ማኔ እዚህ ወጣም ነብይ አይደለም ማ 50 ሳንቲም ማስገባታችን ማትሌባ አሌባ ማስገባት ሌባ ተመለስ። ጌታ ይወድሃል። ተመለስ ከጥፋት መንገድ ተመለስ። ውሸት ነው። ተመለስ። ንስሐ ግባ። እናንተን ጠራርገን ማባረር ነው። እናንተ ሌቦች ኢትዮጵያን ይዛችሁ ተመለስ። በልበል አንበሳ ወርድ። አሁን ከዘረፍከው አንበሳ ወርድ። አንበሳ ወርድ። አራቶ እንጂ ሞጣ እንጂ አንበሳ ሞጣ አውርድ። አጭበርባሪ ንስሐ ግባ። ምንድነው ምገባ? ንስሐ ተሰጥቷል። ጌታ ሰዓት ሰጥቷል። ጊዜ ሰጥቷል። ያለው አንድ ሰይጣን ዋጣለሁ ብለህ ነበር፣ ግን ሰይጣን ልትዋጣ ቀርቶ ትንፋሽን እንኳን ማስወጣት አልቻልም። ውሸት ነው። ጴንጤ እኔ መቆጣጠር አልችልም። የሚቆጣጠረው እግዚአብሔር ነው። ደግሞ መስቀል ማድረግ ጀመራችሁ እናንተ ሌቦች። መስቀል እንደ የማን ነው ታዲያ? አይ እንደ ጴንጤ የሆነ ሁሉ አያችሁ። ጴንጤዎች ባካችሁ ዛሬ በአደባባይ ላይ ጥሪ ያደርጋለሁ። ይሄ የምዕራባውያን መንፈስ ነው። ንስሐ ግባ። የመዳን ቀን ዛሬ ነው። መዳን ቀን ዛሬ አይደለም፣ ዛሬ ነው። አሁን ያያ አባስ ነው። እባክህን ሰርተህ ብላ ቆፍር። ኢየሱስ እየመጣ ነው። ወሬኛ ተመለስ። እሺ እፈልጋለሁ። ቆይ ግድ የለም። በህዝቡ መካከል ጠይጦ ይሄ ፕሮፌት ነኝ ብሏል። ጌታ ልኮኝ ነው የመጣው ብሎኛል። አሁን እኔ ስቴክ እፈልጋለሁ፣ የቴክሳስ ስቴክ። አሁን ከነ ባርቢኪው ስቴክ እፈልጋለሁ። አሁን ጸሎት አድርግና በሳህን እዚህ አምጣልኝ። ስቴክ እፈልጋለሁ፣ መብላት እፈልጋለሁ። ሚውትን አንሳ። አንሌባ ከየት የመጣ ሌባ ነው ይኛው? አስቀድም። የእግዚአብሔር ቃል ስናገር መጀመሪያ የሰማውን ስልክ ይሹናል፣ ሌላ ይከተላቸዋል ይላል። መጀመሪያ የሰማውን ተቀበል። ንስሐ ግባ።
ንስሐ ግባ መጀመሪያ ይሞላላል። አለበለዚያ ይሞላል። እየጎደለ ይሄድብሃል። የሚሞላልህ የፈለግከው ነገር ንስሐ ስትገባ ነው። ወደ እግዚአብሔር ቤት ስትመጣ ነው። እና ተመለስ። ስድቡን ይተው። አንተ ንስሐ ገባ። አንተ ንስሐ ገባ። ሌባ አይደለም። ሌባ ነው። እኔ ገብቻለሁ እንጂ ሌባ ነው። እኔ ነው ከዚህ ላይ ከወንበሬ ላይ ጣለኝ። እስኪ ጣለኝ። እኔ ገብቻለሁ። ጣለኝ። እኔ ምኑ መጣል የሚችለው እሱ ነው። ጌታ ስለሚወድ ንስሐ ግባ እያለ ነው። ጣለኝ። ከወንበር ላይ ጸሎት አድርገህ ጣለኝ። አንድ ሰይጣን አውጣ እስኪ ወንድ ከሆነ ቱሪና አፋ ጴንጤዎች ሌቦች እነዚህ ተመለስ ጸሎት አድርግልኝ አልኩ። ንስሐ ግባ በኢየሱስ ስም ወይ ሰይጣን አውጣልኝ። እኔ ስጠቆም አስተካክለኝ ነብይ ነኝ ብለሃል። አቅም የለንም እኛ። ኃይሉ የኢየሱስ ነው። ከሌለህ አቅሙ የሱ ነው። አቅሙ የሱ ነው። ንስሐ ግባ። አንዱ ቄታ አብይ አመር የላከው ይሄንን ደንቆሮ ሌባ ሰርተህ ብላ። ብርጅስቶ እንዴት አየሽ? ይሄን ሌባ ጴንጤ